ብቻውን በደሙ ልብሱ የራሰ ያማረ ልብስ የለበሰ አይደለም የተራቆተ ሙሽራ እንደወደደን ታውቃላችሁ። ብቻዬን ረግጬዋለሁና ብቻውን ወደ መስቀል ይወጣ ብቻውን የደማልን ብቻውን የቆሰለልን። እንደዚህ ዘመን ሰዎች የሚያጣላን የሚያፈቅረን ገዳችን አይደለም ሟቻችን የሆነው እንዲህ አይነት ፍቅር እንደወደደን ታውቃላችሁ። ምእመናን የአይሁድ ምራቅ የተረጨበት የሮማውያን ዋልጌ ቃላት የዘነበበት ይህ አይነቱ ሙሽራ አይታችሁ ታውቃላችሁ። ሚዜዎች ከስር ከስር ላበቱን የጠረቡለት ሜካፑን የሚጠብቁለት ውበቱን የሚንከባከቡለት ሙሽራ እንዳይመስላችሁ። ከላይ የሚወርደው ከሸዋ አክሊሉ የሚወርደው ደም አይኑን እየጋረደው አፍንጫውንና አፉን የሞላው እየፈለቀው ምድሪቷን ማየት እንኳን ያልቻለው የሚያብስበት ጨርቅ እንኳን ምድር የነፈገችው ሙሽራ እንደ ጌታችን ያለ ማን? የባህሪ አባት አብ እናቱን ድንግል ማርያምን ትቶ መስቀል ላይ የተሞሸረ ሙሽራ ለወትሮ አባትና እናቱን ይተዋል፣ ከሚስቱን ጋር ይጣበቃል ይሌላ። እናስ ሙሽራ መሆኑን የምታረጋግጡት በምንድን ነው ካላችሁ ወይ አባቱንም እናቱንም ትቶ አምላኬ አምላኬ ስለምን ተወኝ ብሎ ለአቅርቦተ ሰይጣን መስቀል ላይ ሲሰቀል ሙሽራ መሆኑን አረጋገጥ። ልጅነትን ነው ሰጥቶናል፣ ስልጣንን ነው ሰጥቶናል፣ መንግሥተ ሰማያትን ነው ሰጥቶናል፣ እናቱን ነው ሰጥቶናል፣ ስጋውን ነው ሰጥቶናል፣ ደሙን ነው ሰጥቶናል፣ ራሱን ነው። ከዚህ በላይ ምን ሊሰጠን ይችላል? መልከ ጥፉ ብቻ አልነበርንም፣ ሁለተኛውስ ምግባረ ክፉም ነበር። በሞቴ ሁለቱ ብቻ መሰላችሁ? ሙሽሪት ለወትሮ ለሙሽራዋ ፊቷን ታሳየዋለች፣ ወደሱ ትቀርባለች፣ ከሱ ጋር አብራ ትኖራለች። የሙሽሪት ወግ እንደዚህ ነው። ይህቺ ሙሽሪት ግን ምን እንዳደረገች ታውቃላችሁ? ጀርባዋን ሰጥታ ኮበለለች። ሲጠራት እምቢ አለች። ከዚያስ ጀርባዋን ሰጥታው የኮበለለችውን እየፈለጋ ተንከራተተላት። መልከ ጥፉዋን ምግባረ ክፉዋን ጀርባዋን የሰጠችውን እሱ ፊቱን ሰጥቷት ፍለጋ ወጣላት። ወገኖቼ እንደዚህ ያለ ሙሽራ አይታችሁ ታውቃላችሁ? እናንተ እኮ ሙሽሪት ስትፈልጉ፣ እናንተ እኮ ሙሽራ ስትፈልጉ እጅግ ፈልጋችሁ ያማረ ደምግባት የተዋበ ስነ ምግባር መርጣችሁ አይደል ሙሽራ የምታረጉት? እንዲህ ያለ ሙሽራ የማን ነው? መጽሐፈ ቅዳሴያችን አስደናቂ ቃል ይናገራል። መኑ ዘረ የምራዊ ዘይጠብ ስጋሁ በጊዜ ከብካቡ፣ በሰርጉ ጊዜ ስጋውን ቆርሶ ያበላ፣ በሰርጉ ጊዜ ደሙን አፍሶ ያረካ እንዲህ ያለ ሙሽራ ማን ነው?